ሰላም ጤና ይስጥልን ክቡራትና ክቡራን ታዳሚዎቻችን እንደምን አላችሁ? ይህ ወግማር ነው። ዛሬ የተለያዩ አጫጭር መረጃዎችን ወደ እናንተ እናደርሳለን። እስከ ቆይታችን ፍጻሜ ድረስ አብራችሁን ቆዩ። በዕለታዊው የወግማር መረጃችን 1 ሚሊዮን ሕፃናት ሊሞቱ ይችላሉ መባሉ፣ በአሜሪካን ጂኦሎጂካል ሰርቬይ ልኬት መሰረት በሬክተር ስኬል 7.7 የተለካ የመሬት መንቀጥቀጥ ተከሰተ። እንዲሁም ኢትዮጵያ ውስጥ የአየር መበከል ስጋት ነው መባሉን በስፋት እንመለከታለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ይቀላቀሉን። የአየር መበከል ኢትዮጵያ ውስጥ ስጋት ነው ተባለ። በተለያዩ ምክንያቶች በኢትዮጵያ ውስጥ የሚበከለው አየር ከጊዜ ወደ ጊዜ እየጨመረ መጥቷል። ይህም ለበርካቶች ለጤና መታወክና ሕይወት ማለፍ ምክንያት ሲሆን ትልቅ ስጋትም ሆኗል ተብሏል። የዓለም የጤና ድርጅት እንደሚለው 99 በመቶ የዓለም ሕዝብ የሚተነፍሰው አየር ተበክሏል። ታዳጊ ሀገሮች ደግሞ የበለጠ ተጎጂ መሆናቸው ተገልጿል። በየዓመቱ ከ4 ሚሊዮን እስከ 7 ሚሊዮን የሚደርሱ ሰዎች በአየር ብክለት ምክንያት እንደሚሞቱ የዓለም ጤና ድርጅት መረጃ ያሳያል። የዓለም ጤና ድርጅት የኢትዮጵያ የአየር ብክለት ልኬት ከፍተኛ መሆኑን ያስረዳል። ከፍተኛ ድርሻ የሚይዘውም የቤት ውስጥ የአየር ብክለት መሆኑን ይጠቁማል። ዝምተኛ ገዳይ የሚባለው የአየር ብክለት የሚያስከትለው ጉዳት በግልጽና በቶሎ ስለማይታይ እንደሆነ ተመራማሪው ፕሮፌሰር ሰለሞን ቢልልኝ ይናገራሉ ሲል ቢቢሲ ዘግቧል። ላለፉት 35 ዓመታት በዩኒቨርሲቲ ኦፍ ዩትና በኖርዝ ካሮላይና አግሪካልቸራል ኤንድ ቴክኒካል ስቴትስ ዩኒቨርሲቲ ሲያስተምሩና ሲመራመሩም ቆይተዋል። በፊዚክስ እንዲሁም በአፕላይድ ሳይንስና ቴክኖሎጂ ትምህርት ክፍል ፕሮፌሰርም ናቸው። ተላላፊ ላልሆኑ በሽታዎች የሚዳርገው የአየር ብክለት በኢትዮጵያ አሳሳቢ ደረጃ መድረሱን ለቢቢሲ ገልጸዋል። ከአየር ንብረት ለውጥ ጋር ተያይዘው የሚከሰቱ እንደ መሬት መንቀጥቀጥ፣ ጎርፍ፣ አውሎ ንፋስ፣ የመሬት መሸራተትና ሰደድ እሳት ያሉ ተፈጥሯዊ አደጋዎች ብዙ ይነገርላቸዋል። የአየር ብክለት ግን በአንድ ጊዜ ብዙ ሰው ጨርሶ ዜና አይሆንም። ጉዳቱ ጊዜ ይወስዳልና ለዜና ግባት ቶሎ አለመብቃቱ ማራኪ ጉዳይ አይደለም አስብሎታል ሲሉ ፕሮፌሰር ሰለሞን ያስረዳሉ። እንደ አውሮፓውያን አቆጣጠር በ2019 በመላው አፍሪካ በአየር ብክለት ምክንያት 1.1 ሚሊዮን ሰዎች ሕይወታቸው አልፏል። በ2021 ከደም ግፊት ቀጥሎ ሁለተኛው ገዳይ የአየር ብክለት ነው ተብሏል። በአየር ብክለት ምክንያት በ2021 በዓለም 1.8 ሚሊዮን ሰዎች ሞተዋል። ከ709 ሺህ በላይ የሚሆኑት ከ5 ዓመት በታች ያሉ ሕፃናት ናቸው። እንደ ኢትዮጵያ ባሉ ሀገራት መኪኖች ላይ የሚደረገው ቁጥጥር ጥብቅ ስላልሆነ የብክለት መጠኑም ከፍተኛ ነው። የአየር ብክለት ተላላፊ ያልሆኑ ህመሞች እንደሚያስከትል ጥናቶች አሳይቷል። የልብ ህመም፣ የሳምባ ምች ወይንም ኒሞኒያ፣ ፓርኪንሰንስ፣ አልዛይመርስ፣ ዩቲአይ፣ ብሬን ኢንፍላሜሽን፣ ጭንቀት፣ ድባቴ፣ አስም፣ የጽንስ መጨንገፍ፣ የወሊድ ምጣኔ መቀነስ፣ የጨቅላዎች ቀጭጮ መወለድና ሌሎች ህመሞች በበካይ ጋዝ ምክንያት ይከሰታሉ። እነዚህ በሽታዎች በአንድ ጊዜ ሰውን አይገድሉም። ከጊዜ ብዛት ዕድሜያችንን ሊያሳጥሩ ይችላሉ። አንዳንዴም ለከፋ አደጋ ያጋልጣሉ። የአየር ብክለት ከዕድሜያችን ላይ 1.8 ዓመት እየቀነሰ እንደሆነ ይታመናል ሲል ቢቢሲ ዘግቧል። የ1 ሚሊዮን ሕፃናት ሕይወት ሊያልፍ ይችላል። ከአሜሪካ ይገኝ የነበረው የገንዘብ ድጋፍ የሚቆም ከሆነ አስቀድሞ መከላከል በሚችሉ በሽታዎች ምክንያት 1 ሚሊዮን የሚሆኑ ሕፃናት ሕይወታቸውን ሊያጡ እንደሚችሉ ዓለም አቀፉ የጤና ድርጅት አስታውቋል። በማደግ ላይ ላሉ ሀገራት ወሳኝ ክትባቶችን በማቅረብ የሚታወቀው ጋቪ የተባለው ድርጅት ኃላፊ ዶክተር ሳኒያ ንሽጣር የአሜሪካን እርዳታ መቋረጥ በዓለም አቀፍ የጤና ደህንነት ላይ አስከፊ ተጽዕኖ ይኖረዋል ሲሉ ለቢቢሲ ተናግረዋል። ኃላፊው ይህንን ያሉት የድርጅቱ ሶስተኛ ለጋሽ ሀገር የሆነችው አሜሪካ ድጋፏን ለማቋረጥ መወጠኗን ኒውዮርክ ፖስት መዘገቡን ተከትሎ ነው። ጋቪ እስካሁን የእርዳታ መቋረጥ ማሳወቂያ ከአሜሪካ ያልደረሰው ሲሆን ለ2025 እንቅስቃሴው የሚሆን $300 ሚሊዮን ገንዘብ እንዲሆን የረጅም ጊዜ እርዳታ ለማግኘት ከዋይት ሃውስ እና ከኮንግረሱ ጋር እየተነጋገረ እንደሆነ ተናግረዋል። አሜሪካ ለጋቪ እንደ አውሮፓውያን አቆጣጠር ከ2026 እስከ 2030 ድረስ ለድርጅቱ 15 በመቶ ድርሻ ያለው $1.6 ቢሊዮን ለመስጠት ቃል ገብታ ነበረም። ባለፈው ጥር ስልጣን ከያዙ ጀምሮ ፕሬዝዳንት ዶናልድ ትራምፕ አሜሪካን በባህር ማዶ የምታደርገው ወጪ አሜሪካንን ያስቀደመ እንደሚሆን በግልጽ ተናግረዋል። ዓለም አቀፉ የልማት ዘርፍ በዓለም ዙሪያ የሰብአዊ መርሃ ግብሮች ላይ ትልቅ ተጽዕኖ በማምጣት ስሙ ይነሳል። የአሜሪካ ዓለም አቀፍ ልማት ተራድኦ ድርጅት ዩኤስአይዲ በአጭሩ ዶጂ እየተባለ በሚጠራው የኤለን መስክ ወጪ ቅነሳ መስሪያ ቤት በመጀመሪያው ኢላማ ውስጥ ከገቡት መሃል ሲሆን በትራምፕ አስተዳደር የ90 ቀናት የእርዳታ እገዳ ተጥሎበታል። የጋቪ የገንዘብ አቅርቦት የሚቆም ከሆነ በመላው ዓለም ክትባት ከሚያስፈልጋቸው 500 ሚሊዮን ሕፃናት ውስጥ 75 ሚሊዮን የሚሆኑ ሕፃናት ክትባት አያገኙም የሚሉት ኃላፊውም ይህም ማለት እንደ ፈንጣጣ፣ ቲቢ፣ የሳምባ ምችና ፖሊዮን በመሰሉ መከላከል በሚችሉ በሽታዎች ሞት ይከሰታል ብለዋል።
በሌላ አነጋገር መንግስታትና የጤና ኤጀንሲዎች ኢቦላ፣ ኮሌራና ኤምፖክስ የመሰሉ በሽታዎችን ለመከላከልና ደህንነትን ለማስጠበቅ የክትባት ክምችታቸው ላይ ጠባሳ ያሳርፋል። ድንበር የለሽ የሐኪሞች ቡድንም እርዳታ የሚቋረጥ ከሆነ ሊደርስ የሚችለውን ተጽዕኖ በሚመለከት ከጋቪ ጋር ይስማማል። የቡድኑ የአሜሪካ የመርሃ ግብር ኃላፊ ካሪ ቴቸር የዚህ ፖለቲካዊ ውሳኔ ውጤት አስከፊ ይሆናል ብለዋል። የአፍሪካ በሽታ መከላከልና መቆጣጠር ጋቪን ሙሉ በሙሉ እንደሚደግፍና በዋነኛ መርሃ ግብሮች የአሜሪካ እርዳታ መቋረጥ ባሳደረው ጫና ዙሪያ ከዋሽንግተን ባለስልጣናት ጋር እየተነጋገረ መሆኑን አስረድቷል። ማይናማር በኃይለኛ የመሬት መንቀጥቀጥ ተመታች። የዩናይትድ ስቴትስ ኦፍ አሜሪካ ጂኦሎጂካል ሰርቬይ እንደገለጸው ከሆነ ማይናማርን የመታው የመሬት መንቀጥቀጥ በሬክተር ስኬል 7.7 ተለክቷል። ይህ ከፍተኛ ነው የተባለው ርዕደ መሬት በታይላንድና በአካባቢው ከፍተኛ የመሬት መንቀጥቀጥ ማሰማቱም ተገልጿል። የመሬት መንቀጥቀጡ ከሳጋንግ ከተማ በስተሰሜን ምዕራብ 16 ኪሎ ሜትር ርቀት ላይ በ10 ኪሎ ሜትር ጥልቀት በአካባቢው አቆጣጠር ከምሽቱ 12 ሰዓት ከ50 መከሰቱ ተዘግቧል። ይህ በእንዲህ እንዳለ የቻይናው የመሬት መንቀጥቀጥ ኔትወርኮች ማዕከል ሲኤንሲ እንዳስታወቀው በኔ ልኬት መሰረት የርዕደ መሬቱ የሬክተር ስኬል መጠን 7.9 ነበር ሲል አስታውቋል። ማይናማር የእርስ በርስ ጦርነት ውስጥ መሆኗን ተከትሎ በሀገሪቱ የመሬት መንቀጥቀጡ ያስከተለውን ውጤት በተመለከተ እስካሁን የጠራ መረጃ የለም። የማይናማር አጎራባች ሀገር በሆነችው ታይላንድ በዋና ከተማዋ ባንኮክ ውስጥ በክስተቱ የተደናገጡ ነዋሪዎች ከከፍተኛ ፎቅ ህንፃዎች ሲዘሉም ተስተውሏል። በስፍራው የነበሩ እማኞች እንደተናገሩት ከሆነ የመሬት መንቀጥቀጡ ኃይለኛ ከመሆኑ የተነሳ ከገንዳዎቹ ውስጥ ውሃ እየፈሰሰ ነበረ። ማይናማርን ያናወጠው የመሬት መንቀጥቀጥ 2 ጊዜ መከሰቱም ተነግሯል። የ12 ደቂቃዎች ቆይታም ነበረው። በማህበራዊ ድረገጾች ላይ የተሰራጨው ድራማዊ ቪዲዮ በባንኮክ ቻቱቻክ ፓርክ 7.7 በሬክተር ስኬል የሆነው የመሬት መንቀጥቀጥ በታይላንድ ውስጥ ያለውን ቅጽበት ያሳያል። በመደርመስ ምክንያትም አንድ ሰው ሲሞት ሌሎች 50 ሰዎች ቆስለዋል ሲሉ የታይላንድ ባለስልጣናት አስታውቀዋል። ጀርመን የኤርትራ መንግስት ለመገልበጥ አስሯል ያለቻቸውን የብርጌድ ንሓመዱ ቡድን በሀገር ውስጥ አሸባሪነት ፈረጀች። የጀርመን ባለስልጣናት የኤርትራ መንግስት የመገልበጥ ዓላማን አንግቧል ባሉት ብርጌድ ንሓመዱ በተሰኙ እንቅስቃሴ ተሳትፎ በተጠሩት ግለሰቦች ላይ በ6 ግዛቶች የፖሊስ ዘመቻ መጀመራቸው ተገልጿል። በተለያዩ የውጭ ሀገራት ሁከትና ብጥብጥ አስነስቷል የተባለው የኤርትራው መንግስት ተቃዋሚ ብርጌድ ንሓመዱ በጀርመን ህግ መሰረት በሀገር ውስጥ አሸባሪነት መፈረጁን የሀገሪቱ አቃቤ ህግ ጽህፈት ቤት በመግለጫው ማስታወቁን አሶሺየትድ ፕሬስ ዘግቧል። ቢያንስ ለባለፉት 3 ዓመታት በጀርመን በሚገኙ የብርጌድ ንሓመዱ ቅርንጫፍ ከፍተኛ የኃላፊነት ቦታ አላቸው የተባሉ 17 ተጠርጣሪዎች መለየታቸውን ጽህፈት ቤቱ አትቷል። ባለስልጣናቱ የኤርትራ መንግስት የመገልበጥ ዓላማ አንግቦ የሚንቀሳቀስ የዓለም አቀፍ ኔትወርክ መረብ አካል ነው ሲሉ በፈረጁት በዚህ ቡድን ላይ ፖሊስ በትላንትናው ዕለት በ6 ግዛቶች ወረራዎችን ማካሄዳቸውን የዜና ወኪሎች አስነብበዋል። ከ200 በላይ የፌዴራልና የክልል ፖሊሶች በአገሪቱ በሚገኙ 6 ግዛቶች በ19 ንብረቶች ላይ ፍተሻ አድርገዋል። ከጀርመን በተጨማሪ በዴንማርክም እንዲሁ በተመሳሳይ ወቅት ፍተሻ መካሄዱን የጀርመን የዜና ወኪል ዲፒኤ ዘግቧል። ሆኖም ግን እስካሁን ድረስ በቁጥጥር ስር የዋለ እንደሌለ ተገልጿል። በበርካታ የሰብአዊ መብት ተሟጋቾች ዘንድ ጨቋኝ ተብሎ የሚጠራው የኤርትራ መንግስት በዜጎች ላይ መጠነ ሰፊ ጥሰት በመፈጸምም ይከሰሳል። በዚህ ምክንያት በኤርትራ ያለውን የፖለቲካና የእምነት ነጻነት ጭቆና እንዲሁም የጊዜ ገደብ የሌለውን አስገዳጅ የብሔራዊ አገልግሎት በመሸሽ በርካታ ኤርትራውያን አገር ጥሎ ይሰዳሉ። ኤርትራን እየገዙ ባሉት ፕሬዝዳንት ኢሳያስ አፈወርቂ አገዛዝ ላይ ከዚህ ቀደም በዲያስፖራው ተቃውሞች ቢሰሙም ከባለፈው ዓመት ጀምሮ ግን መልኩን እየቀየረና የአገዛዙ ደጋፊዎች የሚያዘጋጇቸውን በዓላት በመቃወም በሚነሱ ግጭቶች፣ ደም መፍሰሶች እየታዩ ነው። በቅርቡም የእስራኤል ፓርላማ መንግስታቸውን የሚደግፉ የኤርትራ ስደተኞችን ከአገር ለማባረር ያለመውን ረቂቅ ሕግ የመጀመሪያውን ዙር በሙሉ ድጋፍ አሳልፏል። የስዊዘርላንድ የተወካዮች ምክር ቤት የጥገኝነት ጥያቄያቸው ተቀባይነት ያላገኙ ኤርትራውያንን በሶስተኛ ሀገር አድርጎ ወደ አፍሪካ የሚመለሱበትን ፕሮግራም አጽድቋል። ለንደንን ጨምሮ በተለያዩ ሀገራት በሚነሱ የደጋፊና ተቃዋሚዎች ግጭት የተነሳ የእንግሊዝ ባለስልጣናት ኤርትራውያን የሚያከብሩትን ፌስቲቫል ሰርዘዋል። የጀርመን አቃቢያን ሕግ ተጠሪዎች በቡድኑ ውስጥ ከፍተኛ የኃላፊነት ቦታዎች እንዲይዙ ምርመራዎች ይጠቁማሉ ብለዋል። በጀርመን ቡድኑ ከአውሮፓውያኑ 2022 ጀምሮ ከኤርትራ መንግስት ጋር ግንኙነት ባላቸው ፌስቲቫሎች ላይ በተቀናጀ ሁከቶች ተሳታፊ ነው በሚል ተወንጅሏል። ዘገባው የቢቢሲ ነው።